ዛሬ ማውራት የፈለኩት ስለ ምግብ ዘይት ጉዳቶችንና ጤና ላይ የሚያመጡት ነገር ነው መነግራችሁ። እነኚህ ዘይቶች እንደሚታወቀው በተለያዩ መልክ ነው የሚመጡት። ብራንዶቹም ይለያያሉ፣ የተለያዩ ስም አላቸው። አንዳንዶቻቸው ከሶይ ወይም ደግሞ ሱፍ ወይ በቆሎ ዘይቶች የተለያዩ ናቸው ማለት ነው። ይህንን ዘይት ለማምረት ማለት ነው በከፍተኛ የሆነ ፕሮሰስ ውስጥ አልፎ ነው ሙቀትም ጨምሮ በፋብሪካ ውስጥ አልፎ ሲመጡ በቀላል አይደለም የሚመጡት። እዛ ውስጥም ደግሞ ፕሮሰስ ውስጥ ደግሞ የተለያዩ ነገሮች ይጨመሩበታል። ይህንን የምታዩት ዘይት በቀላል የመጣ ነገር አይደለም ማለት ነው። እዛ ውስጥ ሲያልፉ ሰውነታችን ላይ ጉዳት የሚያመጡ ነገሮችን እያሳለፉ ነው የሚመጡት። በከፍተኛ ሙቀት የሚመጡ ነገሮች ደግሞ ባለፈው እንዳልኳችሁ ለጤንነታችን በጣም ጉዳት ያመጣሉ ማለት ነው። የምግብ ዘይት ጉዳት የሚያመጣበት ምክንያት ሌላኛው ፓርት ደግሞ ኦሜጋ 6 ፋቲ አሲድስ ይይዛል። ይሄ ኦሜጋ ፋቲ አሲድ ደግሞ ምንድነው? ኢንፍላሜሽን ያመጣል። ያ ማለት ሴላችን ላይ ጉዳት ያደርሳል። በሱም ብቻ የማያበቃ እዛ ውስጥ ያሉት የኬሚካል ቦንዶቹ ወይም ደግሞ እነኚህ ፋቲ አሲዶቹ ምንድናቸው? ፖሊ አንሳቹሬትድ ፋቲ አሲድስ ነው የሚባሉት። ማለት ሂትን መቋቋም የማይችሉ አንስቴብል የሆኑ ቦንዶች ናቸው። ሂት መቋቋም አይችልም። ስለዚህ ምን ይሆናል? ጉዳት ያደርስብናል ማለት ነው። አመሰግናለሁ።